የፈሰሰው ሰማያዊ ጸጋ አኖሮኛል ካንተ ጋር የወደድከኝ ተባረክልኝ። እንዴት ነው ቤዛ የሆነልን? ሶስት ነጥብ ተናግሬ ሰዓት እንትን እላለሁ። እንዴት ነው ቤዛ የሆነልን? አንደኛ ነፃ ሊያወጣን ነፃነትን በማጣቱ ክርስቶስ ኦልሬዲ ቤዛ የሚለውን ትርጉም ምን ብለን አየን? የግሪክ ቃሉ ቤዛ የሚለውን ሀሳብ ምን ብለን አየን? አንድን የታሰረን ወገን ነፃ ለማውጣት የሚከፈል ዋጋ ነው። አሁን ይሄ ፕሮሰሱ ነው። ነፃ ሊያወጣን ክርስቶስ ነፃነት ማጣቱ ኢየሱስ ክርስቶስ ነስና ታፍሰን ዋርኩኝ ኤሌውታን ተለዩ ነፃነት ወጥቶ ከመወለዱ ጀምሮ ነፃነት አጥቷል። ማ ክርስቶስ ይቀበል መስቀል ይሁዳን ሰኒ ቀራሙ ባሊንስ ቀራሙ ባሊንስ ኢየሱስ ቀራማ ቋቋው አንታራሽ ባይቆጥሩ ከነከተኝ ሙጋራ ባካበ ኢየሱስ አይና ነነሞቾ ሞጆ ከአብሾ ቀራሙ ጪሉ ጉንዲ ማይሆናው ወጨታ አብሾ ቀራሙ ጪሉ ጉንዲ ማይሆናው ለሆና አሚዮናት ነፃነት ማጣት ጀመረ። ኢየሱስ ለሆነ ሳባ ማጣማ ሁሉ ለመደማመር ቆጥቶ መጻፍ ይሄ አሁን ስቃዩን ነው የጀመረው። ስለዚህ ክርስቶስ ኢየሱስ የቤዛነቱን ፕሮሰስ ሲጀምር ገና ሲወለድ ነፃነት በማጣት ነው የጀመረው። እንደ ሰው ሊሆን ይችላል የተወለደው፣ ግን ነፃነት አጣ። ኢየሱስ ጀግና፣ ሃሌሉያ። ቀረማይን በድሱ እኮ ጀግና፣ ለአይን በድሱ እኮ ጀግና፣ ኪያመደም እኮ እኮ ጀግና። አሜን። በትንሣኤው ከበውቴዋ ድሮ ግሩቤ ዣዳላ ባራባስ ማካንጊኒ መከረም ሀፈቻ ወጀ የቆረሽቲ ያዳም ይሽሙ ይየርማን ይዩሞስ ኪዱ በመጋ ማካንጊን ሾታ ተከሂኒ መከረም አወጀ ደናም ሲኖ ኢየሱስ ኢት ወሮ yomanisa ኢየሱስ ኢት ወሮ yomanis ኢየሱስ ይይለ ሰጋሪያ ይበድሳ ሰጋሪያ ተደበታ ሙቹርባ ይሪቄ ያንዲሽ ወደሞን ቃቺያ ቀረማ ቀረሙ ኪሰንበድሳ ኦዲንሚያ ዋና ተይቴ አዋት ጉላ ደሃ የውበዮን በድሳ ለይኪያቴ ጉላ ሲሶአማ አዋና ነሳ ቆያ ኢመራዋኔ ቤቤ ባዳሙ ኩዮ ኮይነረታ ኢየሱስ ባለ ሁሉ ይፈራ። ኢየሱስ ባይሳብ ይፈራ። ኢየሱስ በክርስቲያን ይፈራ። የኛ ጀግና የቤዛነቱን ፕሮሰስ ገና ከመወለዱ ኢየሱስ ስቃይ ጀመረ። ይገደል ለሆና ያኮ ሻኮ ኢየሱስ ፈከን ኢየሱስ ባኤዶራ ኢየሳራ ማለአታሲያ ደበናው ዋው የሌቦ እንደማው ሲማሸራኮ ሚድረባዳ ሲባራ ሰው በሰውኛ ፓርት ተፈትኗል። ክርስቶስ ያኔ 40 ቀንና 40 ሌሊት ጾሞ ጸልዮ ሲመጣ ተፈትኗል። በዛ በሰውኛው ፓርት ተፈትኗል። እያገለገለ ተፈትኗል። በደቀ መዛሙርቶች ተፈትኗል። በአይሁድ፣ በሳዱቃውያን፣ በካህናት፣ በቤተ መቅደስ አዛዦች ተፈትኗል። በብዙ እያገለገለ ዋግደ ይወኳ ከማን ሁሉ እንደምከነማ ከነማ ምቂም መስሶ ዋጋ ሚቃ ቤዛ ሆኖልናል። አሜን አሜን ይቶካ አሜን ነው ማሽተፍታ አጣፉታቴ ኢየሱስ ዋክስ ቀራ ታቆጨ አቲል ኢቲቱይ ኢየሱስ ሲባራከስ ቀራ ታቆጨ አቲል ለማፍ ደናምስ ተበላትቱይ ኢየሱስ ቁኩሪ ከስ ቀራ ቆይ የሚጡ ውጤቶች ነን። የስቃይ ውጤቶች ነን። እንዲሁ አልጋ በሆነ መንገድ አይደለም ህይወትን ያገኘነው። ኢየሱስ ጌታ አሜን በሏል። ካቱናን ሳሜን ይለ አሜን ባካንጊም ሾታ ለካን ገታራ ነው። ኢየሱስ ይብቃላ ኢየሱስ ይብቃላ
ማቴዎስ ወንጌል ምዕራፍ 1 ቁጥር 13 እስከ 16 ኢየሱስ ወደዚህ ምድር ከመምጣቱ አንስቶ ተናግሯል። ያን ክፍል አንዳችሁ ብታነቡ ደስ ይለኛል። እናንተ ጽፋችሁ ያዙ። ማቴዎስ ወንጌል ምዕራፍ 4 እንደገና ቁጥር 2 እስከ 3፣ ሉቃስ ወንጌል ምዕራፍ 4 ቁጥር 2፣ ሉቃስ ወንጌል 22 ቁጥር 44 እስከ 48፣ ሉቃስ ወንጌል እዛው 22 66 3 እስከ 65፣ ሉቃስ ወንጌል 23 ቁጥር 14፣ ሉቃስ ወንጌል 23 ቁጥር 18 እደግማለሁ። እንዴት ነው ቤዛዊ የሆነልን? ፕሮሰሱ ከአንድ ማለት ገና ሲጀምር ነፃ ሊያወጣን ነፃነትን በማጣቱ ነው ክርስቶስ ኢየሱስ ለእኛ ቤዛ የሆነልን። ስለዚህ ይህን ክፍል የምታገኙት ማቴዎስ ወንጌል ምዕራፍ 2 ቁጥር 13 እስከ 16፣ ማቴዎስ ወንጌል 4 2 እስከ 3፣ ሉቃስ ወንጌል 4 ከ2 ወደ ታች ስታነቡ፣ ሉቃስ ወንጌል 22 ምዕራፉን ሙሉ ካነበባችሁ ታገኛላችሁ። አንዳችሁ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 እስከ 16 ፓስተር ከደረስክ ብታነብ ደስ ይለኛል። አንገቴ ቅምሻ ሲደመኔ ምቅብትን ይብክለትታ ኢለይጋኩ ስከላን አንገቴ ቅምሻ ቀረሙመኔ ጡልቶችን ይብክለትታ ኢለይጋኩ መስከላን ይቤት በሽላ ቤታ አንብብልኝ ፓስተር። ቁጥር 13 እስከ 16 ማቴዎስ ወንጌል ምዕራፍ 2 ሕፃኑ ምን ሊያደርገው ኦልሬዲ ሲቃዩ ጀመረ ማለት ነው። ነፃነት ማጣትን ጀመረ። ነፃና ሕፃኑና እናቷን ይዘህ ወደ ግብፅ እስኪናገረኝ ድረስ በዛ ተቀመጥ አለ። እሱም ተነስቶ ሕፃኑንና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጅህን ከግብፅ ጠራሁ የተባለው ሊፈጸም ወደ ግብፅ ሄደ። ሄሮድስም እስኪሞት ድረስ በዛ ኖረ። ከዚያም በኋላ የንጉሥ ሥጋ ሰገል እንዴት ተሳለፈበት ባየ ጊዜ እጅግ ተቆጣና ልቆ ከሥጋ ሰገል እንደተደራው እንደታረደው ዘመን በቤተልሔምና በአውራጃ የነበረው 2 ዓመት የሆናቸውን ከዚያም የሚያዙትን ሕፃናትን ሁሉ አስገደለ። በቃ ክብር እንዴ ፓስተር እስከ 2 ዓመትና ታች ያሉትን ምን አረጋቸው? አስገደለ። ማንን ለመድረስ ነው? ሙሉ ቢያገና የበዩ አማዱ ይጭት ኢየሱስ ቀረባ ቆቆ ሙጉኩ ሙጋ ኢየሱስ ወረመዳቹ ኦሮሪ ምንጭቱ አንጥ ይገጭ ሲጀመር በሄሮድስ ውስጥ ያለው መንፈስ ደምጠጪ መንፈስ፣ አጨንጋፊ መንፈስ፣ በሊታ መንፈስ ነው። መጥሉ ጎጮም ከሁለ ከነን ፎራም ሾቹ ሙየ ማሪና ወቸከመ ኢየሱስ ሾቹ ሙየ ማሪና ወጮም መጥሉባ በጌታ በኢየሱስ በዚህ ምድር የገነነ የሄሮድስ መንፈስ የተመታ አሜን። የሄሮድስ መንፈስ ደም አፍስሶ የሚደሰት መንፈስ ነው። ደም እያፈሰሰ ትውልድን የሚያስደስት መንፈስ ነው። በናዝሬቱ በኢየሱስ በትንሣኤ ጉልበት በሳውዝ አፍሪካ ምድር የትውልድን ደም የሚጠጣ የሄሮድስ መንፈስ አናቱ የተወታ አሚኒ ተቋሬሮ አሚኒ ተከኖራ ቆጢ ገገና ለማትመትከ ጀላጫ ጀሉ በነቦብለ ጀላኮ መን ዋሱ ሚቄ ዋሱ ማይሱ ጨወቀ መንሮ ይገርከማ አለክ መንሮ ነገር ይብቃጫለ ከየም መንሮ ነገር ወገ ዋሳው ልጅ ሙሉ ሆሮ እግራሞን ዋሳው ልጅ ሙሉ ሆሮ አፍለጦቆ ማካንቂም ሾታል ሃውቤ አን ወጀሙ መስለው ፈያ ወጀሙ ሞየ ፈፋቢነት ፈፋቢ ወጀንታን ተባል ተማው ማካንቂ ሞተካ በጌታ በኢየሱስ ስም
በዚህ ምድር የሚሰራ የሄሮድስ መንፈስ የተመታ ከኒ አበሾነ ወደና ፉራ እኮ ሄሮድስ መንፈስ ከሰብ ሄማቸ ወደና ፉራ እኮ ሄሮድስ መንፈስ ከሰብ ቀዳለ ወደና ፉራ እኮ ሄሮድስ መንፈስ ከሰብ ኢዱና ይያሞቆ ኢዱን ሲሳሊ ረሲሶ መጽሐፍ ቅዱስ ወዲሞ ተከዋሪያ ስራ ምዕራፍ 12 አካባቢ የአባይ ሲሳራ ወዲማ ተከምበ ከመዱቆቴው ጴጥሮስ ሽሽሴ አስገድለው ደስ አሰኛቸው። ጢግዱና አይሁድን ደስ አሰኛቸው። አበሽክ ጢግዱና ከሁላ ሊረሞ መንፈሲ በጌታ በኢየሱስ አንኪ ብድቃተ ከዋሩ ካሬ ወቾም ለዋሩ ጋር ይምጣባ ለቃዊታ ቆጥ ይምጣባ አበሽክ ጢግዱና ከሁላ ቀራሽ ሊራንሳኮ መንፈስ ከበአመዳ አሜን አሜን በዛው ልናገር ብዬ ሄሮድስ ተቆጣ። ሄሮድስ ተናደደ። እንዴት ከኔ የተሻለ እንዴት ስፍራ የሚሰጥለት ባሮኮ የመናቆቁ ላምኩ የመናሞቤ አምኩ የመናሞቤ አይሁድ ኢየሱስ ላምኩ የመናሞቤ አምኩ የመናሞቤ መሽቆም ብሉይ ኪዳን ኢየሱስ ባሮስ ግልጽ አራትነት ያረጋገጠ ማቋል በተለይ በመጽሐፍ የተመሰለው ምዕራፎች ያሉበት ትንቢተ ኢሳይያስን ስታነቡ ስለ ኢየሱስ ክርስቶስ መወለድ፣ ስለ ኢየሱስ ክርስቶስ ማደግ፣ ስለ ኢየሱስ ክርስቶስ ማገልገል፣ ስለ ኢየሱስ ክርስቶስ መሞት፣ ስለ ኢየሱስ ክርስቶስ መነሳት ይናገራል። በተለይ ትንቢተ ኢሳይያስ ምዕራፍ 53ን ስታነቡ በዛ ቦታ ላይ ክርስቶስን ቁጭ አድርጎ ያሳያል። ክርስቶስ ናምኩ የመዳሞቤ አምኩ የመዳሞቤ ኒኒ ሎይንኪዳሮ ኒኒ መንተሰወኖ ይንኪባሮ አወናኒ ወተምኩ ትውልድ ኒ ወደኑ አሻፈተምኩ የነሰሞ ላቁ ቀናተ ጀምኩ የተሻለ እንዴት ይመጣል? ከካህናት ከሰዱቃውያን ከቤተ መቅደስ አዛዦች ከነዛ እንዴት የተሻሉ ይመጣል? እንዴት የተሻለ ይመጣል በማለት ልባቸውን ያደነደኑ ሰዎች ናቸው። ኢፖዲ መገሪባሮጆ ኦሬ ቆሪባሮጆ ከተበይ ባሮጆ ቤተሌኒ ባሮጆ ጀግበይን ባሮኮ ቤተ መንግስት ባሮኮ ቀዳል ያጀበማት ባሮኮ ሃናን ኮን ያጀበማት ባሮኮ ኪያ እግሮ ቢክ ሆሮራት ማአኦ ቆርቆሮያ ኢየሱስ ግን መገሪባርኮ መገሪኔ ሰበዳኪ አቻሉ ፈራማሳ ከተናቀበት ሰፈር የተናቅነውን እኛን ይዞ ሊወጣ መጣ። በደምጫችሁ ኢየሱስ ነው የትንሣኤ ንጉሥ። ስቃዩን ጀመረ። ነፃነት ማጣቱን ጀመረ። እያከጪ ቀረሙጪ አስቡ አብሶ ቀረሙጪ ይሉጎ ሂንኪደ ይሰከሙ አብሶ ቀረሙጪ ይሉጎ ሀፈጨ ሶቤ ሲሰከሙ ሃኔ ኢደካም በከም አንሸከም ላይ ያከም መደመደ ይሰከም ሂንኪደ ማንቶሉ ኢቶሉ ማናፉሮ በዩአፉሮ አካሬ ቀረሙጪ ይሉጎ አንከም ካበለ ከመተ ይቃጣቆመን ለከመተ አንደራምስ ነው ይችላል ኢናም ይወጥች ለከመተ ተለቀቆሽ እሺ ለካም በሄዲ ለካቆዋ አሜን አሜን ይላል አሜን ዋጪሉ በሄዲ ለንዱክ አሜን ላንጎይ ሰባኮ ከዲና ሞኦቲሩ አሜን ዋላንቲያዋ ሰርቻኦ ከዲና ጸሎት ግሩቡክ ከተናው ማጭወራ ተወለቱካ ለከሲል ከሰርቻ ቢተ ጸሎት ሰርቻ ግሩብ ሰርቻ ግሩብ ሰርቻ ለሃው ኢየሱስ ያድናል። ወራስ ቆጦንም ጡይ መሸሩ ሀፋሽሎ ሶንም ጡይ መሸሩ ካራማዳ ሶንም ጡይ መሸሩ ኦም ቢዮና አንበቱን በትናት ኢየሱስ ይሄው እንደማሆን አንበቱን ስቃዩን ጀመረ ቤዛነቱን ለመግለጥ። ነፃነት ማጣቱን ጀመረ ቤዛነቱን ለመግለጥ። የቤዛነትን ፕሮሰስ ነው የጀመረው ክርስቶስ ከቁም በእንደም ቀነና ተከመን ክርስቶስ በጦር ነፃነት ወርቆ ከበየው ተከም ከቀነናው በየው እንደነ ሁለተኛ እንዴት ነው ቤዛ የሆነልን? ወርዶ ከወረድንበት በማውጣቱ መጽሐፍ ቅዱስ እናነባለን። ዮሐንስ ወንጌል ምዕራፍ 3 ቁጥር 13
ዮሐንስ ወንጌል ምዕራፍ 6:38 ፊልጵስዩስ 2 ሃሌሉያ ምዕራፍ 6:38 ፈቃዴን ለማድረግ አይደለውም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወልጃለሁና። ከየት ወረደ? ከሰማይ ወረደ። የቤዛነቱ ሂደት ወልዶ ከወረድንበት በማውጣቱ ነው ቤዛ የሆነልን ክርስቶስ። ከሰማይ ወረደ ብላችሁ ያዙ። ሁለተኛ ከሰማይ ወረደ በሚለው ሐሳብ ላይ ፊልጵስዩስ ምዕራፍ 2:7 እንደዚህ ይላል፣ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። 2.2 ከአምላክነት ወረደ። የባሪያን መልክ ያዘ። ወረደ ሲባል አሁን ቀጥታ የሰማዩን ብቻ እንዳትመለከቱ፣ እሱ አምላክነቱን ጥሎ የባሪያን መልክ ያዘ። ስለዚህ ኦልሬዲ እኛን ለመታደግ አምላክነት የሚባለውን ኦፊስ አስቀምጦ የባሪያ የሚባለውን ኦፊስ ወሰደ። አምላክ የሚባለውን ሹመት ትተው ባሪያ የሚለውን ሹመት ያዘ። ሰማይ የከበረውን ስፍራ ትተው ምድር መጣ። ኢየሱስ ለዘላለም ጌታ። በደንብ ጮኻችሁ አሜን በሉ። እስቲ በደንብ ጮኻችሁ ቤዛ በሉ። እስቲ የሆነልኝ ከሰማይ ወርዶ ነው። ክብሩን ጥሎ ባሪያ ሆኖ ነው። ይሄ ነው ሂደቱ። ክብሩን ጥሎ አምላክነቱን ጥሎ የሚገባውን ቦታ ጥሎ ማቲንኪደ ማትማታ ምን ለቦቤሱ ወከማንኪደ እኮ ኒውላን ሀጎም ማትማንቾ ገራዳ ኮቤላ የአጆበ አበራ ኮለ ሶሪ ገራዳ ኮቤላ የኦበን የኦዋን ገራዳ ኮለ የኦዋን አበራ ኮለ የአጆበ ገራዳ አበራ ይተኮለ ሰየው አበራ ይተኮለ የአጆበ ማሂን ማጋቲንሳ ታይቱን አስቀርተንለታል። ኦልሬዲ ማዮኮ ገራዶ ሱምችና ያሳቀለማቸው ኢየሱስ ግን አምላክነቱን ትቶ የባሪያን መልክ ያዘ። አምላክ ነበር፣ በሰማይ ነበር፣ ፈጣሪ ነበር። ዓለም ሳይፈጠር በፊት ነበር። ሰማይ ምድር ሳይመጣ ነበር። ቃል ነበር፣ በቃል ነበር ሲፈጥር ነበር። ከአብ እኩል ነበር ወልድ ኢየሱስ አካል ነበር። ግን ያም ሆኖ ሳለ የአምላክነትን ኦፊስ ለቀ። እኛ ህይወትን ስለለቀቀን፣ እኛ የሰማይን ወይ የዘላለምን ህይወት ስለለቀቀን፣ እኛ ባጠፋነው ጥፋት ክርስቶስ ኢየሱስ የአምላክነቱን ታይትል ለቆ ምን ሆነ? ባሪያ ሆነ። ስለዚህ ወርዶ ነው ያወጣን። ገላዳ ከምሱም ከተሰቀማረብ ሰቀለሞ ምክንያት ሁለትሴ በጋ ከበማት ሳሶዶ ሱቆ ማን ማተከሙ ካውለ ቦስ ቦስ አካሉ ረከው የሸቆለሰ ይልቆና ሻሸላት ታይቱሉና አልነካችሁለትማ ይልቆና ሻሸላት ማይታ ቆናሳ ቦስ ኒውላ ቦስ ነው አድገም የሸከመ ናካሙ ሞተማ አራን ዲደ ኢየሱስ ግን ኦሪጂናል ታይቱሉን ለቆ ነው የወረደው። አምላክ ሆኖ ሳለ፣ ፈጣሪ ሆኖ ሳለ፣ ገዢ ሆኖ ሳለ፣ ጌታ ሆኖ ሳለ፣ ሁሉን ቻይ ሆኖ ሳለ ታይቱሉን ለቆ ራሱን አዋረደ፣ ባሪያ ሆነ። ምክንያቱም እኛ የኃጢአት ባሪያዎች ነበር፣ በኃጢአት የተያዘን ነበር። ስለዚህ ከታች ከተያዝንበት ሊያወጣን እሱን ታች መውረድ ነበረበት። መከራ የሚለበይ ፊሴን መከራጅ መስስ ማጥማቅ ኤውለ ኤቶሉ ይወቁ አከብሉ ኩራኮይ ሲለኦይሲ አጋለኦይሲ ያነነን ይመጡ አጋለኦይሲ ያነን አዱካ የዛ የሀገሩ ራሱ አካል ነው። ሀገሩ ላይ ምን እንዳለ ያውቃል። ከባል ከውለ ኩራኩይ ለአጓራ ወዲብላ ዋራ አነን ያከራሉ አካል ሆንኩ ማለት ነው። ስለዚህ ባሪያ ነበር፣ ባሪያ ሆነ፣ አካል ሆነ ማለት ነው። ወረደ ወደ ወረድንበት ይዞን ሊወጣ። አሜን አሜን። ይኖ ድሉ ኮይ ለመታ አመዳ ፍሬና
ገታ ኢማንን ጉዱ መንግስት ለመንገም ይሞር ድኛለሁ ብሎ ድኛለሁ ስቲል ነው የዳንኩ ለፊቸር ድኛለሁ ኦልሬዲ ድኛለሁ ዮኬ ሂኖ ድኛለሁ ኦኬ ሱንፎ አካባ ትንሣኤ ወንጁ የማትሉ ወንጮ ማራናታ ድገሙና ማራናታ ጌታ ሆይ ቶሎና አጨምቱ ወይ አረገ ነው ፖለስካ ኢየሱስ ክርስቶስ ይቻው እንደምን ትይሎ ማተገሎ ነው ኢየሱስ ዋራ ማሶ ይኖ ኢየሱስ አማረ ነው ወጭም ስራ ኮማካ ማማች ታበደና እንደሆነ የሚያይና ማትማትከ ይጋው ዳዛና አማን መራገሮን ኢየሱስ ዋራ ገላገሉ ታማሞ ለንቹ አጥቶ ነው ዋሱ ልክ ኢየሱስ አማረ ነው ማታ ታቆጨ ይያለማት ኢማንን ተያንተቆ ጥግቢታን ተቆ ይመነበሮስ ኢየሱስ ዋሬ ለማት ነቶይ ገባግረ ስለዚህ ሞትንና ትንሣኤን እያወጀን ዳግም ምጽአቱንም ደግሞ እንለምናለን። አሜን። ዋሮን ኢየሱስ ይገላግላል። አምላክ የሆነውን ታይትል ለቆ ባሪያ ሆነ፣ ወረደ። አምላክነቱን ትቶ ወረደ። ከወረድንበት ሊያወጣ ይው ሰማይ የሆነውን ነገር ለቆ ወደ ምድር መጣ። አምላክነቱን ትቶ ባሪያ ሆነ። ይሄ ነው መውረድ። የፊዚካሊ የሚታየው መውረድ ብቻ አይደለም የወረደው። እግዚአብሔር ልጁን ስልክ ልጁ የወረደው ፊልጵስዩስ ምዕራፍ 2 ቁጥር 7 ነው አንብባችሁ የምታገኙት። ሉቃስ ወንጌል ምዕራፍ 23 ቁጥር 40 እስከ 41 ከጽድቅ ወረደ የኃጢአተኞችን ሞት ሞተ። አሁን አንድ ነገር ለቆ ወረደ። ጻድቅ ነበር፣ ኃጢአትን ሆነ ይላል መጽሐፍ ሲናገር። እሱ በምንድን ነው የሚታወቀው? በጽድቅ ነው የሚታወቀው። ክርስቶስ ምንድን ነው? ጻድቅ ነው። ግን ለእኛ ሲወርድ ምን ሆነ? ኃጢአተኛ ሆነ፣ ኃጢአት ሆነ። ከየት ወረደ? ከየት ነው የመጣው? የት ነው የወረደው? ለምንድን ነው የወረደው? ከጽድቅ ነው የወረደው። ኃጢአትን ነው የሆነው። ኃጢአተኞችን እኛን ይዞ ልነሳ። ኢየሱስ ጌታ ይሄ ነው ቤዛ የሆነልን። እስቲ በደንብ ጮኻችሁ ቤዛ ሆኖልኛል በሉ። አትደላም ኪቶ ፎራን ነው ወጭስለ ማትካት ሄዮ ነው ማትካታዋዶ ነው ማለት ከይን ኪቶ ፎራን ነው ወጭስላስ ማትካታባው ነው አባል ነው እሺ ሃዌ ከጽድቅ ወረደ የኃጢአተኞችን ሞት ያ በኃጢአተኞች መካከል ተከቦ ኤላቦሞ ለጋቤ የምጋቱናቶ ኤምሌውናቶ ኦማቲ ኢየሱስ አከበነ ዮኒያቲ ከደሰሚ ገትሷት ቢገቶ ዮኒዮ ኦዲል ኦቃኮልች ጀላቆ ኦፋያ ከባዲን መግረም ከነተ ቆቶ ኦፋያ ኪዱ ካካባን ታራኛኒ ያቲ በትንተ ይቁጩራ አዲች ኤከን ገትሱ ከኔ ጋር በሰማይ በገነት ትሆናለህ። አሜን። ባዱላዲ ኦኬን በጣም በትንት ካባኩ አይዳ ካኤያ ኢየሱስ ናታን ሆለውና ይጥፋት ቢሱቆቅ መስቀል ሰቀለሟል ኢየሱስ ይጥፋት ቢሳቆ አከተ አድሞና ኮኩሃኒ ሰደዋራ ኮጆራታኮ ባይዘው መጣ ተብሏል። ክርስቶስ የጸራቢ ልጅ ተብሏል። የጸራቢ የዮሴፍ ልጅ ተብሏል። የማይረባ ተብሏል። ከታች መጣ ተብሏል። ብዙ ተብሏል። ብዙ የተባለው ከተቀበልንበት ሊያወጣን ከወደቅንበት ሊያነሳን ከባርነት ነፃ ሊያወጣን ኦልሬዲ ተይዘን ታስረን ካለንበት ሊያስለቅቀን ነበር። ነፃ አውጥቶናል። በደንብ ጨዋችሁ ነፃ አውጥቻለሁ። ጳውሎስ ይናገራል አይደል? እንደዛም በነፃነት እንድንኖር ክርስቶስ ነፃ ገላትያ ላይ ማለት እንደዛ የሚለው ኦልሬዲ ምን ሆነናል? ነፃ አውጥተናል። በማ ክርስቶስ በሰራው ስራ፣ ክርስቶስ ባፈሰሰው፣ ክርስቶስ በከፈለው ዋጋ ኪዶ ፎራንዱ ኢንቴሮራ ቆቆሮ ጉዴ ያቆ መንፈስ ከሳ አሜን ፈየፈየሩ ኢንቴሮራ ቆቆሮ ሙጅ ያቆ መንፈስ ከሳ አሜን ጌታ ኢየሱስ እንግዲህ
ingide shaanitaano sakko godabin maaru takama ingide atonta kan shaanta le takko godabin du ni wulli shaana ni wulli o katu bonge tatabata bonge ka gude gocce yatile matile marusto italo sakko anin maaru wakara kama ingide choga Naome kaila kafurala oenu bauet Forablu wasakadi intero racconta che manifesto su mi casa ከጽድቅ ወረደ ኃጢአተኛ ሆነ ኃጢአትን ሆነ ከምንድን ነው የወረደው ከጽድቅ ነው የወረደው ሉቃስ ወንጌል ምዕራፍ 23 ቁጥር 40 አፉሬ ቶሚዮን ደቂቅ ከታኩ ሁለተኛው ግን መልሶ አንተ እንደዚህ ባለ ፍርድ ሳለ እግዚአብሔርን ከቶ አትፈራውምን ስለ አደረግነው የሚገባንን እንቀበላለን በእኛስ እውነተኛ ፍርድ ነው ይህ ግን ምንም ክፋት አላደረገም ብለው ገሰጸ ለኢየሱስ ቆሎ ይህ ሰው ግን ምንም ክፋት አላደረገም ኦሬዲ ኃጢአተኛ አይደለም ምን ነበር ጻድቅ ነበር ለኛ ኃጢአተኛ ሆነ ኃጢው ራሱ መሰከረለት ለክርስቶስ ሌላ 2.1 2.2 2.3 2.4 ፊልጵስዩስ ምዕራፍ 2 ቁጥር 8 በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ያው የመስቀል ሞት እንኳን የታዘዘ ሆነ ደግሞም በምስሉም ያን በመስቀሉ በምስሉም እንደ ሰው ተገኝቶ ራሱን አዋረደ ለሞትም ያው የመስቀል ሞት እንኳን የታዘዘ ሆነ 2.4 ከክብር ወረደ ተዋረደ ተተፋ ማ ክርስቶስ ወርዶ ከወረደበት ያወጣል ከምንድን ነው የወረደው ከክብር ነው የወረደው እዚህ ጋር በምስሉም እንደ ሰው ተገኝቶ ራሱን ምን አደረገ አዋረደ ራሱን አዋረደ ራሱን ምን አደረገ እሱ የከበረ ነበር ክቡር ነበር ግን ወረደ ራሱን አዋረደ ራሱን ሲያዋረድ ከየት ወዴት ወርዷል ማለት ነው ከክብር ወደ ውርደት ኦሬዲ እኛ ተዋርደን ነበር በሰራነው ስራ ክርስቶስ የሰራነውን ስራ ወርዶ ሰራ የኛ የሚገባንን ነው የሆነው ለኛ ለኔ የሚገባንን ነው የሆነው የሚገባንን እንጂ እኔ ማድረግ አልችለውም ደሜ ኦሬዲ የተበከለ ሰው ነኝ የበግ ደም ሊያነጻኝ አይችልም የፍየል ደም ሊያነጻኝ አይችልም ሁሉም የተበከለ ነው ስለዚህ ለዚህ ለተበከለው ደም ንጹህ ደም ያስፈልገው ያን ንጹህ ደም ለማፍሰስ የወረደው ከክብር ወደ ውርደት ነስዲልኑም በቀና ዲላፊሱ እኔ የወረድኩበትን ነው ወርዶ ያወጣል ኢየሱስ ጌታ ነው ኢየሱስ ያድናል አሜን ኢየሱስ ጀግና ነው አሜን ኢየሱስ የሞትን ጣር ሰብሯል አሜን አንድ አነብና ጊዜውን ላጠቃልል ኤፌሶን 4 ቁጥር 8 ስለዚህ ወደ ላይ በወጣ ጊዜ ምርኮን ማረከ ለሰዎችም ስጦታን ሰጠ ይላል ወደ ምድር ታችኛው ክፍል ደግሞ ወረደ ማለት ካልሆነ ይወጣ ማለትስ ምን ማለት ነው ያለ ይናገራል መዝሙረኛው ዳዊት ምዕራፍ 68 ቁጥር 18 ወደ ላይ አረገ ምርኮን ማረከ ስጦታንም ለሰዎች ሰጠ ደግሞ ለአመፀኞች በዚያ ያድሩ ዘንድ ይላል ወደ ታች ወረደ ሞታችንን ቀብሮ ሕይወት ይዞልን ተነሳ አሜን በሏ አሜን ወደ ታች ምን ሆነ ወረደ ኦሬዲ ሕይወታችን ተማርከው ነበር ዘላለማችን ተማርከው ነበር ያን ይዞ ተነሳ ማረከ ይላል
አስለቀቀ። ኦልሬዲ በምትኩ ደሙን ሰጠ። በምትኩ ደሙን አፈሰሰ። በምትኩ አማጠ። በምትኩ መስቀል ተሸከመ። በምትኩ ተገረፈ። ከፈለ የሚገባ ለዛ የሚገባውን ዋጋ ነው የከፈለው። ለሞዋጋ ቢጉቤ ተፈተቆዩ ሲኦል አይለቀንም ነበር ተገቢውን ዋጋ ባይቀበል ነው። የተገባውን ዋጋ ክርስቶስ ስለከፈለ ሲኦል ሳይወድ ለቆናል። ለአብ ክብር፣ ለወልድ ክብር፣ ለመንፈስ ቅዱስ ለአንድ አምላክ ፈቃደኛ ከሆናችሁ ገበያ